ሰላም ጤና ይስጥልኝ እንዴት ናችሁ? ዮናስ ነኝ። ዛሬ የኤልኢዲ ኤልሲዲ ትምህርት ላይ ሴክሽኖችን እናያለን። እዚህ ጋር የምትመለከቱት ቦርድ ነው፣ ዩኒቨርሳል ቦርድ ነው። አብዛኞቹ ቲቪዎች ላይ የምናገኘው የዚህን አይነት ቦርድ ነው። አንዳንዶቹ ፓወር ሰፕላዮቻቸው ለብቻ ሊሆን ይችላል። ነገር ግን ሁሉም ቲቪ ላይ ማለት ይቻላል በአሁን ሰዓት ያሉ ቲቪዎች ላይ የምናገኘው የዚህን አይነት ቦርድ ነው። ከዚህ በፊት የነበረን ቪዲዮ ላይ እንደተመለከታችሁት እዛኛው ላይ የሶኒ ቲቪ ነበረ። ያ ቦርድ በአሁን ሰዓት የሚገኝ ቦርድ አይደለም፣ አሁን ላይ ያለ ቦርድ አይደለም። ስለዚህ ሙሉ ትምህርቶቻችንን የምንካተለው ዩኒቨርሳል ቦርዶች ላይ ወይም ደግሞ በአሁን ሰዓት የሚገኙ ከ17 ኢንች ጀምሮ ያሉ ቲቪዎች ላይ የምናገኘውን ቦርድ በመመልከት ነው ማለት ነው። ይህን ቦርድ ስትመለከቱ እንግዲህ ይህ ቦርድ ላይ ፓወር ሴክሽኑም እዚሁ ቦርድ ላይ ነው ያለው። ስለዚህ የኤልኢዲ ቲቪ ነው። እዚህ ጋር መጀመሪያ የምትመለከቱት ፓወር ሴክሽን ወይም ፓወር ሰፕላይ ዩኒት የምንለው ነው። ይሄ ማለት ነው ፓወር ሴክሽን የምንለው ይህ ነው። እዚህ ጋር ሳውንድ ሴክሽን አለ፣ የሳውንድ ነው። እዚህ ጋር ይሄ ሜን አይሲ ነው። ይሄ ኢፕሮም አይሲ ይባላል። ይሄኛው ደግሞ ባክላይት ድራይቨር ሴክሽን ይባላል። ይሄ ሰከንደሪ ነው። ባክላይት ድራይቨር ሴክሽን ወይም ደግሞ ኤልኢዲ ድራይቨር ሴክሽን የምንለው ይህ ነው። ስለዚህ እዚህ ላይ አንዳንድ ነገሮችን ልንገራችሁ። ይሄ ኤችዲኤምአይ ወይም ሃይ ዴፊኒሽን መልቲሚዲያ ኢንተርፌስ ኤችዲ የሆኑ ቻናሎችን ስንመለከት ፍላት ቲቪዎች ላይ በሃይ ዴፊኒሽን ፒክቸር እንዲኖረው አውትፑት ነው። ይሄ ቪዲዮ አውዲዮ አውትፑት ነው ማለት ነው። እዚህ ጋር የምታገኙት ኤቪ ነው፣ አውዲዮ ቪዲዮ አውትፑት ነው። ይሄኛው ደግሞ ለሲአርቲ ቲቪዎች ላይ የምጠቀሙ ከሆነ በዚህ ላይ እንሰካለን። እዚህ ጋር ኤርፎን አለ፣ አውዲዮ አውት ነው። ይሄኛው ለስፒከር የሚሰካ ነው ብያችኋለሁ። እዚህ ጋር ፓወር የሚገባበት ኤሲ 220 ቮልት፣ እኛ ሀገር 220 ቮልት 50 ፍሪኩዌንሲ ነው። ስለዚህ ኤሲ የሚገባበት ነው። እዚህ ጋር ለባክ ላይት ወይም ለኤልኢዲ ላይት አውትፑት ቮልቴጅ የሚወጣው ከዚህ ጋር ነው። ስለዚህ እዚህ ጋር የኤልኢዲ ባክ ላይት ኬብል እዚህ ጋር ነው የምንሰካው ማለት ነው። ይሄኛው ዩኤስቢ ነው። ዩኤስቢ 5 ቮልት አውትፑት ነው። ሶፍትዌር ፕሮግራም ለማድረግ እንዲሁም የተለያዩ ሚዲያዎችን ለመካተል ወይም ደግሞ ለማየት ከፍለሽ የምንሰካበት ይህ ሴክሽን ላይ ነው። ይሄኛው ተነር ሴክሽን ነው። ይሄ ቪጂኤ ነው። ቪጂኤ ደግሞ የኮምፒውተር ስክሪን ላይ ከዚህ የሚወጣውን የኮምፒውተር ስክሪን ላይ መጠቀም ከፈለግን ቪጂኤ እዚህ ላይ እንሰካለን ማለት ነው። ስለዚህ ዩኒቨርሳል ቦርድ በአሁኑ ሰዓት የሚገኙ ቲቪዎች የዚህ አይነት ቦርድ ነው ያላቸው። እዚህ ቦርድ ላይ እያንዳንዱ ሴክሽኖች እየከፋፈልን በሰርኪዩት አብረን እናያለን ማለት ነው። አንዳንዶቹ ታይፖች እዚህ ላይ እንደምታዩቸው እንደ ሲአርቲ አይደለም። ማቴሪያሎቹ በሙሉ ኤስኤምዲ ናቸው። ስለዚህ ኤስኤምዲዎቹ ለእይታ ትንሽ ያስቸግራሉ። ስለዚህ ሁሉንም እዚህ ጋር የምናገኛቸው አሁን ለምሳሌ እዚህ ጋር ካፓስተር አለ። አብዛኞቹ ካፓስተሮች ናቸው። እዚህ ጋር የሚገኘውን ካፓስተር ኦር ሬዚስተር እየሳልን አናይም ማለት ነው። ቤዚክ የሚባሉ ወሳኝ የሆኑ ነገሮችን ነው አብረን የምናየው። ስለዚህ ከፓወር ሴክሽን እንጀምራለን። እዚህ ጋር የምናገኘው ፓወር ሴክሽን ነው። ከፓወር ሴክሽን እንጀምራለን ማለት ነው። ከዚህ በፊት ሲአርቲ ቲቪ ላይ እንደተመለከትነው እንግዲህ ፓወር ሴክሽን ላይ ብዙ ነገሮች አሉ ከኤሲ ኢንፑት ጀምሮ እስከ ሰከንደሪ አውትፑት ድረስ ማለት ነው። ስለዚህ ፓወር ሴክሽኑ ይሄም ፓወር ሴክሽን ጀስት ሲአርቲ ላይ እንደምናገኘው ፓወር ሴክሽን ነው። አንዳንድ እቃዎቹ ኤስኤምዲ ሰርፌስ ማውንትድ ሊሆኑ ይችላሉ። ስለዚህ ለምሳሌ እዚህ ጋር የምታዩት ዳዮድ ነው። ከዚህ በፊት ምን እንደምናየው አይነት ዳዮድ ላይሆን ይችላል። ይሄኛው ኤስኤምዲ ዳዮድ ነው። እዚህ ጋር አለ ትራንዚስተር አለ፣ ስዊቺንግ ትራንዚስተር የምንለው ነው። ስለዚህ ታይፓቸው ትንሽ ሊለይ ይችላል። ስለዚህ ኤልኢዲ ወይም ኤልሲዲ ቲቪ ላይ የምንጠቀመው ፓወር ሴክሽን ወይም ፓወር ሰፕላይ ዩኒት ምንድነው? ስዊች ሞድ ፓወር ሰፕላይ ይባላል። ጀስት ሲአርቲ ላይ እንዳለው ነው። ስዊች ሞድ ፓወር ሰፕላይ ከሊኒየር ሞድ ፓወር ሰፕላይ ይለያያል። አብዛኞቹ ነገሮች ላይ በአሁኑ ሰዓት ያለው ነገር ላይ በሙሉ የምናየው ስዊች ሞድ ፓወር ሰፕላይ ነው ማለት ነው። ሲአርቲ ላይ ተመልክተናል። ስዊች ሞድ ፓወር ሰፕላይ ከኤሲ ኢንፑት ጀምሮ እስከ ሰከንዳሪ አውትፑት አለው። ስለዚህ ያንን በሰርኪዩት እየሳልን አብረን እናያለን ማለት ነው። የመጀመሪያውን ሴክሽን እንጀምራለን። ፓወር ሰፕላይ ዩኒት ወይም ፓወር ሴክሽን የምንለው ነው። ሲአርቲ ቲቪ ላይ እንደተመለከትነው ፓወር ሴክሽን ኤስኤምፒኤስ ወይ ስዊች ሞድ ፓወር ሰፕላይ ይጠቀማል። ጀስት እንደዛ ሁላ እዚህ ጋር ኤልሲዲ ወይም ኤልኢዲ ላይም ፓወር ሴክሽን ነው የምንጀምረው። ከፓወር ሰፕላይ ዩኒት ነው የምንጀምረው ማለት ነው። የመጀመሪያው እሱ ነው። እዚህ ጋር እንግዲህ ኤሲ ኢንፑት ይላል እዚህ ጋር የምታያችሁ ከሆነ። ስለዚህ ዩኒቨርሳል ነው። ከ110 እስከ 240 ቮልት ከ50 እስከ 60 ሄርዝ ፍሪኩዌንሲ የሚሰራ ላይን እና ኒውትራል አለ። ላይን ኤንድ ኒውትራል የሚል አለ። ከዛ በመቀጠል ምን ይኖራል? የመጀመሪያው ነገር የሚኖረው ምንድነው? ፕሮቴክሽን ነው። እንግዲህ ፕሮቴክሽን ነው። ከዚህ ይህ ምንድነው? ፊውዝ ነው። ፊውዙ ከረንት ሊሚት ለማድረግ ነው የሚጠቅመን። እዚህ ጋር 3.15 አምፔር ፊውዝ አለ። 3.15 አምፔር ፊውዝ አለ። ያ ማለት ምንድነው? እዚህ ጋር የምናየው ማለት ነው። መጀመሪያ ኤሲ በዚህ ጋር ይገባል። ይሄ ሁለቱ ኤሲ፣ ይሄ ኒውትራል ነው። ይሄ ላይን አለ። ከዛ በመቀጠል እዚህ ጋር ፊውዝ ነው ያለው። እዚህ ጋር እንግዲህ የምታዩት ፊውዝ ነው። ይህ ፊውዝ ነው።
3.15 አምፔር 250 ቮልት የሚል ፊውዝ ነው። ከፊውዙ በመቀጠል ምን አለ? ኤንቲሲ አለ። ኔጋቲቭ ቴምፕሬቸር ኮፊሽንት የምንለው ማለት ነው። ኤንቲሲ አለ። ያ ምንድነው? እዚህ ጋር መመልከት እንችላለን። እዚህ ጋር ላይን አለ፣ ኒውትራል አለ። አንደኛው በፊውዝ አልፎ እዚህ ጋር ይመጣል። አንደኛው ኒውትራሉ በዚህ አልፍና እዚህ ጋር ኤንቲሲ ነው። ይሄ ኤንቲሲ ነው። በኤንቲሲ አልፎ እዚህ ጋር ይደርሳል። ይህ ቦርድ እንግዲህ በዚህ ጋም ነው ሰርኪዩት ያለው። ከዛ በኋላ እዚህ ጋር ከቆመ በኋላ ይዞራል ማለት ነው። ሰርኪዩቱ ከዞረ በኋላ ያው እዚህ ጋር የምትመለከቱት በዚህ ጋር ይመጣል። በዚህ ጋር ይመጣና የት ይገባል? ኢኤምአይ ፊልተር ኤሌክትሮማግኔቲክ ኢንተርፈረንስ ፊልተር የምንለው ጋር ይመጣል ማለት ነው። ስለዚህ እዚህ ጋር ክላስ ኤክስ ካፓስተር አለ። ይህ ካፓስተር ይሄ ነው። ስለዚህ ኢኤምአይ ፊልተር ኤሌክትሮማግኔቲክ ኢንተርፈረንስ ፊልተር ወይም ኤሲ ላይ ያለው ኖይዝ ፊልተር የሚያደርግልን ነው። ራዲዮ ፍሪኩዌንሲ ፊልተር ይባላል። ስለዚህ ከዚህ በመቀጠል ምን አለ? ይሄኛው ኤንቲሲ ነው ብለናል። ከዚህ በመቀጠል እዚህ ጋር ስማቸውን የጻፍኩላችሁ ዲድ ኤንቲሲ አለ። ከዛ በኋላ እዚህ ጋር ላይን ፊልተር ኮይል አለ። ከዚህ በመቀጠል ምን ይኖራል? ኢንዳክተር አለ ማለት ነው። ላይን ፊልተር ኮይል የምንለው ኢንዳክተር አለ። ኢንዳክተር ኢንፑት በዚህ ጋር ኢንዳክተር ይገባል፣ በዚህ ጋር ይወጣል ማለት ነው። ስለዚህ እዚህ ድረስ ምንድነው? ኤሲ ነው የምናገኘው። እዚህ ጋር ቮልቴጅ ሜጀር ስናደርግ ቤታችን ያለውን ኤሲ ወይም ደግሞ ሶኬት ላይ ስንሰካው ያለውን ኤሲ ቮልቴጅ እዚህ ድረስ እናገኛለን ማለት ነው። ኢንዳክተሩ አውት ላይ ድረስ እዚህ ድረስ ካላገኘን እዚህ ጋር ቮልቴጅ የለም ማለት ምንድነው? ወይም ይሄ ኤንቲሲ ብሬክ አድርጓል፣ ኦር ይሄ ፊውዝ ብሬክ አድርጓል፣ ወይም ደግሞ ይህ ኢንዳክተር ከሁለቱ ከዚህኛው ወይም ከዚህኛው አንዱ ተበጥሷል ማለት ነው። ስለዚህ በዛው ያው ዲቴል እየገባን እንድንሄድ ነው፣ አንዳንድ ነገሮችን እያየን። ከዚህ በመቀጠል ምን ይኖራል? ከላይን ፊልተር ኮይል በመቀጠል ምን አለ? ዳዮድ ብሪጅ አለ። እንግዲህ እዚህ ጋር መመልከት ትችላላችሁ። ኤሲ ገባ፣ እዚህ ጋር ፊውዝ አለ። ከፊውዝ አንደኛው በፊውዝ ያልፋል፣ አንደኛው ኤንቲሲ አለ፣ በኤንቲሲ ያልፋል። ከዛ በኋላ ክላስ ኤክስ 2 ወይም ክላስ ኤክስ ካፓስተር አለ። በሱ ካለፈ በኋላ እዚህ ጋር ምን አለ? ላይን ፊልተር ወይም ኢንዳክተር ምንለው አለ። ከሱ በመቀጠል እዚህ ጋር ዳዮድ ነው። እንግዲህ ይሄ ብሪጅ ዳዮድ ምንለው ኤምቢ 30 ይላል። ይሄኛው ኔጌቲቭ ነው፣ ይሄኛው ፖዚቲቭ ነው። ስለዚህ ከዚህ በመቀጠል ዳዮድ ይኖራል ማለት ነው። እዚህ ጋር ዳዮድ አለ። ይህ ዳዮድ ብሪጅ ነው። እንግዲህ 4 ዳዮዶች ኢንተግሬት ተደርገው የተሰሩ ዳዮድ ማለት ነው። ዳዮድ ብሪጅ ማለት እንደዛ ነው። ይሄኛው ኤሲ ነው። እዚህ ጋር ሁለቱ ፒኖች ኤሲ ናቸው። ይሄ ኦልተርኔቲቭ ከረንትን ለማሳየት ነው። ይሄኛው ደግሞ ፖዚቲቭ ነው፣ ፖዚቲቭ ቮልቴጅ ነው። እዚህ ጋር ያለው ኔጌቲቭ ቮልቴጅ ነው ማለት። ስለዚህ ፖዚቲቭ እና ኔጌቲቭ አለ። ከዚህ በመቀጠል ምን አለ? እዚህ ጋር ካፓስተር አለ። ፖዚቲቭ ካፓስተር እዚህ ጋር አለ፣ ይመጣል። ፖዚቲቭ ካፓስተር ፖዚቲቭ ፒን ነው። ይሄኛው ደግሞ ኔጌቲቭ ነው፣ ካፓስተሩ ላይ ይገባል ማለት ነው። ይህ ካፓስተር እዚህ ጋር መመልከት እንችላለን። 450 ቮልት 56 ማይክሮፋራድ ይላል። ስለዚህ እዚህ ጋር የሚኖሩት ካፓስተሮች 400 ቮልት ከ400 እስከ 450 ቮልት 500 ሊሆን ይችላል እስከ 450 ቮልት ከ47 እስከ 100 ማይክሮፋራድ ናቸው። እዚህ ጋር የምናገኛቸው ካፓስተሮች ማለት ነው። ከ47 እስከ 100 ማይክሮፋራድ የሚደርሱ ካፓስተር ናቸው እዚህ ጋር የምናገኛቸው። ይሄኛው ፖዚቲቭ ነው፣ ይሄኛው ኔጌቲቭ ነው። እዚህ ጋር እንግዲህ 300 ምናምን ቮልቴጅ ይገኛል። ኔጌቲቭ ያው ከግራውንድ ጋር ነው። ይህ ማለት ሆት ግራውንድ የምንለው ማለት ነው። ሆት ግራውንድ ነው። ሆት ግራውንድ የምንለው ይሄ ነው። ስለዚህ የመጀመሪያው ቪዲዮ ይህንን ይመስላል።